ሰላም ጤና ይስጥልኝ። በአንድ አፍታ በሚል ዩቲዩብ በቅጽል ስሟ ወይም በመጠሪያዋ እህተ ማርያም የተባለችውን አንዲት ደቀ መዝሙር እንግዳ ሆና ቀርባ አይቻታለሁና በጣም የሚገርም እኔም ስጠብቀው የነበረ ክስተት በፕሮግራሙ በማስተላለፏ ገርሞኛል። በአጠቃላይ እህተ ማርያም የተባለችው የማህበረ ቅዱሳን የሃይማኖት እና የፖለቲካ አክትረስ በእኔ ድምዳሜ ከእንግሊዝ ላይ ነበረችው። እንግዲህ እንግሊዝ ሀገር ስትኖር ከእንግሊዝ ሮያል ፋሚሊስ ጋር የቀረበ ግንኙነት እንደነበራትም በውስጥ የደረሰኝ መረጃ ያመላክታል። ስለዚህ ይህች ሴትዮ እምነቷ ያው ኢሉሚናቲ ወይም ሉሲፌር ሚሽን ተሰጥቷት ወደ ኢትዮጵያ የተላከች ስለመሆኗ ብዙ መረጃዎች አሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ከፍተኛ የሆነ ፈተና በፊቷ ላይ እንደወደቀና ለአክትረሷም ማህበረ ቅዱሳን ሰፊ ድጋፍ እንደሚያደርግላት የተለያዩ መረጃዎች ያመላክታሉ። እንግዲህ ራሷን እህተ ማርያም ብላ የሰየመችው አክትረስ የፋሲካ በዓሏን ባለፈው ሳምንት ማሳለፏን ይታወቃል። ዛሬ ዳግማይ ትንሣኤ ነው ለሷ። የእርሷ ደቀ መዛሙርት እንደሚሉት ከሆነ ኦርቶዶክስ የሚለው ስያሜ ትክክል አይደለም፣ ከሃዲ ማለት ነው ብለው ይከራከራሉ። ራሷ እህተ ማርያም የተባለችው አክትረስም ኦርቶዶክስ ማለት ከሃዲያን ማለት ሲሆን ካቴድራል ማለት ደግሞ የከሃዲዎች ስብስብ ማለት ነው ብላ ምስክርነቷን ሰጥታለች። ለምን ቢባል እንደ እርሷ አመለካከት ኦርቶዶክስ የግሪኮች ቃል ነው፣ የኢትዮጵያ ቃል ወይም የግዕዝ ቃል አይደለም። በኢትዮጵያ ርትዕት ነው የሚባለው። ስለዚህ ርትዕቷ ሃይማኖት ነው የሚባለው እንጂ ኦርቶዶክስ አይባልም። የእሷ ምክንያት ይኸው ነው። እንደኔ እምነት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የገባው ከግሪክ ነው። አቡነ ፍርሚናጦስ ወይም አባ ሰላማ ክሳቴ ብርሃን ግሪካዊ ናቸው። እሳቸው በአክሱም በ334 ዓ.ም ለሁለቱ መንትያ ወንድማማቾች ለኢዛና አብርሃ ወአጽብሃ ብለው አጥምቀው ኢትዮጵያ ብቻ ሳትሆን አክሱም ኦርቶዶክሳዊት ሃይማኖትን ያስደረጉ ናቸው። ከዚህም በላይ ከግዕዝ በፊት መጽሐፍ ቅዱስ የተጻፈው በጽርዕ ነው ወይም በግሪክ ቋንቋ ነው፣ በዕብራይስጥ ነው፣ በሂብሪስ በግዕዝ አይደለም የተጻፈው። ስለዚህ ኦርቶዶክስ የሚለው ብንወስደው ከግሪክ ራሱ መጽሐፍ ቅዱሱ ከግሪክ ተርጉሞ ነው የለም ወይ? ሃይማኖት ውስጥ ከግሪክ አይደለም ወይ እየተቀበል ነው? ምንድን ነው ኃጢአት ነው የኔ ጥያቄ። ስለዚህ ኦርቶዶክስ ማለት ሊትራሊ ሲተረጎም በግሪክ ቋንቋ ቀጥተኛ፣ ያልተዛነፈ፣ ያልተዛባ ቀጥ ያለ ማለት ነው። ርትዕት የሚለው ግን ይህን ወይም ሀቀኛ ማለት ነው። ስለዚህ ወይም የትርጓሜ ልዩነት አያመጣም፣ ሌላ ምክንያት ከሌለ በቀር ማለት ነው። ችግር የለውም። የሚገርመው ግን እህተ ማርያም የተባለችው አክትረስ በተዋህዶነትም አታምንም። በተዋህዶነት አታምንም። ተዋህዶ ማለት ምን ማለት እንደሆነ የምታምን አይደለችም። ምክንያቱም
የዮሐንስ ወንጌላዊው ጽሑፍ ሙሉ ለሙሉ ምስጢረ ሥጋዌን ጨምሮ ፉርሽ ያደርግባታል። አትቀበለውም። ተዋህዶ ማለት ምን ማለት ነው ያለችው። ይሄ አባቶች የጻፉት ዝባዝንኬን ተውት፣ ተረት ተረት ተውት ነው ያለችው እሷና በውስጧ ያለውን ነገር ነው የተናገረችው ማለት ነው። ስለሆነ ይህች ሴትዮ ሚሽን አላት። ሌላው በጣም የሚገርመው አዳም በኢትዮጵያ ነው የተወለደው፣ በእስራኤል ሀገር አይደለም። ወይም ደግሞ አዳም ጎጃም ነው የተወለደው። ይሄ ፍቅሬ ቶሎሳ የጻፈውን ጽሑፍ እሱን ነው የምታራምደው። ስለሆነ አዳም ኢትዮጵያዊ ነው። ይሄ እስራኤል ላይ ያለው እነ ቤተልሔም፣ እነ ኢየሩሳሌም፣ እነ ዮርዳኖስ ወንዝ ወዘተርፈ አታምንበትም። ይሄ አንዱ የሉሲፈር ፍራቻም ፉክክርም ነው። ታቦተ ሙሴ አክሱም ሳይሆን ጣና ነው ያለው ነው እያለችን ያለችው። ለምን ቢባል አክሱም ላይ ግብረ ሰዶማዊነት ስላለ እንዴት ብሎ ገባ ተብላ ስትጠየቅ በቱሪስት ግን ከአክሱም ባልተናነሰ መልኩ ጣና ላይ ነው ቱሪስቶች የሚበዙት። ያውም ፈረንጆች ቱሪስቶች የሚበዙት ጣና ላይ ነው። ከአክሱም ወደ ጣና መቼ ተወሰደች? መልስ የለም። ማን ወሰዳት? መልስ የለም። እንደዚሁ ማለት ነው። ሰዎችን ለማታለል የተላከች ሴትዮ ነች። ሌላው የኦርቶዶክስ የሚለው ጀማሪዋ ኢትዮጵያ ነች እንጂ ከኢትዮጵያ በፊት ሌሎች ሀገራት አልጀመሩም ብላ ነው የምትከራከረው። ጠያቂው እንዴ ለምን ጃንደረባው እኮ እስራኤል ሀገር ኢየሩሳሌም ሂዶ ነው ጥምቀትን የተጠመቀ ክርስትናን የተቀበለ ብሎ ሲጠይቃት የኢትዮጵያ ግዛት በወቅቱ በጣም ሰፊ ስለነበር ኢየሩሳሌም ቢሆን የኢትዮጵያ ግዛት ነው የነበረው አለች። የኢትዮጵያ ግዛት ከነበረ ያኔ ኢትዮጵያን ሁለት ነገስታት ነበሩ የሚያስተዳድሯት ማለት ነው። አንድም ቅዱስ ሶሎሞን፣ ሁለትም ንግስት ሳባ። ምክንያቱም ንግስት ሳባ ኢትዮጵያዊት ሆና በኦሪት ዘመንም እንደዚሁ ወደ ንጉስ ሰሎሞን እንደሄደችና ልጅም እንደወለደችለት ታሪክ ይዘግባል። ስለዚህ ከሷ አባባል የሚጋጭ ኢየሩሳሌም የኢትዮጵያ ግዛት እንደነበረች የሚያረጋግጥ ታሪክ የለም ብቻ ሳይሆን መጽሐፍ ቅዱስም ኢየሩሳሌም የኢትዮጵያ ግዛት፣ እስራኤል የኢትዮጵያ ግዛት እንዳልነበረች ነው የሚያረጋግጥልን። እናንተ እስራኤላውያን ሆይ ለምን እንደ ኢትዮጵያውያን አትሆኑ? እንደ ኢትዮጵያውያን አይደለም ማያችሁ ወይ ነው ያለው። ይሄ ማለት ሁለት ሀገራት አሉ፣ እስራኤል የምትባልና ኢትዮጵያ የምትባል። ስለዚህ የእህተ ማርያም እስራኤል የኢትዮጵያ ግዛት ነበረች የሚለው የተምታታ ነው። የኢትዮጵያዊው ጃንደረባ ወይም ባኮስ በ74 ዓመተ ምህረት ነው የሄደው ወደ ኢየሩሳሌም። በ74 ዓመተ ምህረት የሄደው በተለይም ደግሞ ምስጢረ ጥምቀት ግራ ስለገባው ነው። የሰው ልጅ የሚለውን ምስጢር ስላልገባው ወደ ፊልጶስ ነው የሄደው። ፊልጶስ ደግሞ ያንን ፈታለት። ያን ከተፈታለት በኋላ ፊልጶስ አጥምቆ ክርስትና ሰጥቶ ወደ ኢትዮጵያ ወደ አክሱም ልኮታል። ከዛ በኋላ አባ ፍሬምናጦስ ወይም ደግሞ አቡነ ሰላማ ከሳቴ ክርስትና በይፋ በኢትዮጵያ በአክሱም ሰብከዋል።
ስለዚህ ክርስቲያን ሊቀበል ነው የሄደው እንጂ ክርስቲያን ስለነበር አይደለም የሄደው። የእህተ ማርያም የተዛባ ወይም እርስ በራሱ የሚጣረስ ነው። ከሁሉም የሚገርመው ደግሞ ማርያም ነገረችኝ ነው የምትለው እቺ ሴትዮ። የእግዚአብሔር አምላክነት ሙሉ ለሙሉ ፎርጌት ያደርጋል። እግዚአብሔር ስለመኖሩ የረሳ እምነት ነው ያላት እቺ እህተ ማርያም የተባለችው ሴትዮ። ሁሉም ማርያም ነገረችኝ እግዚአብሔርን ቤንች አደረገችው ማለት ነው። ማርያም ነገረቻት እኮ ማረጋገጫም የለም። እና እነ አባ ጋስጫ ጊዮርጊስም በተመሳሳይ ትርጉም በተለያየ ዘመን በየራሳቸው መጽሐፍት አስፍረዋል። እቺ ሴት የምትናገረው ግን ከራሷ ባመነጨችው አእምሮ ነው፣ ማነው አስተሳሰብ ነው። እኔ ጠቅለል አድርጌ እየተጫወተችው ያለችው there are some people behind her hidden መንፈስ አለ። ናቸው የኢትዮጵያ በአቡነ መርቆሬዎስ የመጣው ወደ ኢትዮጵያ አይታመንም። እኔ አላምነውም። እኔ በግሌ ሚሽን ይኖረዋል። የዲስፎር ሚሽን የእንግሊዛውያን ሮያል ፋሚሊ የኢሉሚናቲ ሚሽን ይኖረዋል ብዬ ነው የማምነው እኔ ራሴ። ምክንያቱም እነሱ ከገቡ በኋላ ነው አገራችን ትርምስምሷ የወጣችው፣ ሰላሟም ያጣችው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወደቀችው ሰላሟን አጥታ ምእመኖቿን ልክ ቀበሮ እንደገባባቸው ወይም ተኩላ እንደገባባቸው በጎች ብትንትናቸው ወጥተው ኢትዮጵያ ሰላሟን አጥታ አገሪቱ ወደዚህ አዘቅት የገባችው ያ ሲኖዶስ ወደ ንጹሑ ወደ ነበረው አገር ውስጥ ወደ ነበረው ቅዱስ ሲኖዶስ የመጣ ጊዜ ነው። እናችም የነሱ መልእክተኛ ነች። ከሷ በስተጀርባ ማህበረ ቅዱሳን አለ። ምክንያቱም ማህበረ ቅዱሳን የውጭ ሲኖዶስ እግር አጣቢ ነው። ነገደ ጎበዜ አለ፣ ፍቅሬ ቶሎሳ አለ። አዳም ጎጃሜ ነው ብሎ የጻፈው የዛሬ 2 ዓመት መጽሐፉ ካለ ምክንያት አይደለም፣ ሚሽን ስለተሰጠው ነው። ጌታቸው ኃይሌ፣ እነ ዳንኤል ክብረት፣ ዘበነ ለማ እነኚህ ከሴትየዋ ጋር እየሰሩ ያሉ መሰሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካንሰር የሆኑ ሰዎች ናቸው። የኢትዮጵያ ሕዝብ በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነኛ አካላትን ሊያወግዛቸው ሊያገላቸው ይገባል። በኢትዮጵያ ውስጥ ያልተሰደደውን ሲኖዶስ ከሱ ስር ሆኖ ትክክለኛውን ርትዕቷን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ነበረችው ወደ ሰላሟ እንድትመለስ መስራት ነው ያለበት። የማህበረ ቅዱሳን ዓላማ ስለ አገር ደንታ የለው፣ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረታይነት ምንም ደንታ የለው። የሱ ዓላማ ሸዋዊ የሆነ አመለካከት ብቻ በሀገሪቱ ይስፈን እንጂ በኢትዮጵያ ቤተ መንግስትና በኢትዮጵያ ቤተ ክህነት የሸዋ ልዕልና ይምጣ እንጂ ስለ ሀገርም ስለ ሃይማኖትም ደንታ የለውም። ይሄ ነው እየታገለን ያለ ማለት ነው። ስለዚህ ይሄን አውቃችሁ በጣም ጥንቃቄ ያስፈልጋችኋል ኢትዮጵያውያን። በአሁኑ ሰዓት የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ ቤተ ክህነት ማቋቋም መጀመሪያዋ እጅግ በጣም ወቅታዊና የሚደገፍ ሐሳብ ነው። ትግራይ የራሷ ቤተ ክህነትና የራሷ ቅዱስ ሲኖዶስ ልክ እንደ ኦሮሚያ ሁሉ ማቋቋም አለባት። ካልሆነ ወፍጮ ቤት ገብተህ ዱቄት አይነካኝም ብሎ እንደ መዘባበት ነው የሚሆነው። በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተበርዛለች።
እንደዚህ አይነት ወፈፌውና እየገቡ ዶግማዋ፣ ቀኖናዋ፣ ክብሯ፣ ትርጓሜዋ ሁሉም ነገር ተበርዟል። በቃ አበላሽተውታል። ክብራለች። አሁን ዳግማዊ ትንሣኤዋ ነው። ልክ ከፈረንጆች እኩል ከሉሲፈሮች እኩል ማለት ነው። የመቅዶኒዎስ አቆጣጠር ስነ ስርዓትም ሁሉም ተቃዋሚ ዝርግፍ አድርጋ 55 ቀናት ለምን እንደሚጾሙ ተቃውመዋለች። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ አደጋ ላይ ስላለች ራሷን መፈተሽ መቻል አለባት። ቤተክርስቲያን ፈጥና አለማውገዟ ራሱ ቅዱስ ሲኖዶስ የሆነ ባዕዳዊ ኃይል የውጭ ኃይል እጁን እንደጠመዘዘው የሚያሳይ ነገር እሷን ያወገዘ በትግራይ ያሉ ሊቃነ ጳጳሳት ብቻ ናቸው እሷን ያወገዙት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጧን በደንብ መፈተሽ አለባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሉሲፈራውያን ኢሉሚናቲዎች ገብተውባት እየተጨማለቀች ነው ያለችው። ውስጧን ማጥራት መቻል አለባት። ነገ ጧት ታቦት አያስፈልግም ትላለች። ነገ ጧት ጾም አያስፈልግም፣ ሴት ጳጳስ መሆን መቻል አለባት ትላለች። እያለች ወደ ሉሲፌር መንፈስ ታስገባሃለች። ምንም ጥያቄ የለውም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ጥያቄያችሁን ከፍ አድርጋችሁ ማሰማት መቻል አለባችሁ። ድምጻችሁን በደንብ ነው ማሰማት ያለባችሁ። ሀፍቶም አብርሃ 55 ቀን ለምንድን ነው የሚጾመው የተባለው አሁን ለመመለስ ፈቃደኛ ባልሆንም 40 ቀንና 40 ሌሊት ጌታችን ጾመዋል። በ40 ቀንና በ40 ሌሊት ውስጥ 15 ቀናት አሉ የቅዳሜና እሁድ ያልተጾሙ፣ እኛ በመሃል ምንበላባቸው እንጠጣባቸው፣ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመባቸው ያን ለማካካስ ነው፣ በቀኖና ላይ የሰፈረ ነውና በዚህ ምክንያት ነው። ምክንያቱም 40 ቀንና 40 ሌሊት የሰው ልጅ መጾም አይችልም ከክርስቶስ በቀር 40 ቀንና 40 ሌሊት። በዛ ውስጥ ደግሞ ቅዳሜና እሁድ አሉ እኛም ማንጾማቸው። ስለዚህ ያን ለማካካስ 15 ቀን ጨምራለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ትክክልም ነው። ምክንያቱም የቅዱስ ሲኖዶስ ውሳኔ የእግዚአብሔር የመንፈስ ቅዱስ ውሳኔ ነው ተብሎ ስለተጻፈ ማለት ነው። ላለው አመሰግናለሁ።